ሄሎ ቤተሰቦችዬ እንዴት ናችሁ? ደህና ናችሁ ወይ? ሰምታይምስ እንደዚህ አሪፍ ነው አይደል? ያለ ዊግ ያለ ምናምን የሃይ ስኩል ተማሪ ኦር ያውን እንኳን ሃይ ስኩል ተማሪ ዘንጠው ነው የሚሄዱት። የኤሌመንተሪ ተማሪ ነው ያን። ኤኒዌይ ፀጉሬ ባለፈው እንዳልኳችሁ ከኮቪድ በኋላ ተቆርጦ ያደገ ፀጉር ነው እና ይሄ ኤክስትሪምሊ ሄልዚ ነው። ሶ ይህንንም ያክል ካስትር ኦይል ከቲክታክ ላይ ተልኮልኛል። ኦነስትሊ ለፀጉሬ ብቻ አይደለም አየስ ካስትር ኦይል ፎር ኤቭሪቲንግ፣ ግን በጣም ቲክ ስለሆነ ጥሩ ኦይል ከምትሉት ጋር ሞስትሊ እኔ ከአልመንድ ስዊት አልመንድ ኦይል ንጹህን ካገኛችሁ ከሱ ጋራ ትንሽ ጠብ እያደረጋችሁ ሜክስ ብታደረጉት፣ ቢኮዝ ይሄ በጣም ቲክ ነው። ለብዙ ጊዜ ይሆናል። አም ቬሪ ሹር 6 ወር በላይ እጠቀምበታለሁ። ግን ማታ ሁለተኛ ስል በጣም ወይ በስትረስ በጣም የተጨነቀ ምናምን ነገር ካለ ትንሽ 1 ድራፕ 2 ድራፕ አድርጋችሁ እንደዚህ እዚች ጋር ብታደርጓት፣ ከብዙ ዶክተሮች ከሰማችሁ ከብዙ ሪሰርች ካስተር ኦይል ለማአት ነገር መድኃኒት ነው። ሀበ ባክ ፔን ኒ ፔን እዛች ቦታ ላይ 5 ደቂቃ ሞቅ አድርጋችሁ አፕላይ ካደረጋችሁት በኋላ በንጹህ ጨርቅ ወይም ደግሞ ሂቲንግ ፓድ ካላችሁ ወይም ይሄ የጎማ የውሃ ባር ልሱ የምታስቀምጡበት ፔን ሪሊፍ ያደርጋል። ኦቨርናይት ወይ ለተወሰነ ሰዓት። ሜንሊ የምጠቀመው ለፀጉሬ ነው፣ ግን ፎር ኤቭሪቲንግ ማታ ሜካፓችሁን ካጠፋችሁ በኋላ በደንብ ታጥባችሁት ራሱን ሙልጭ አድርጋችሁ ትንሽዬ ካስተር ኦይል እዚች ጋር እንደዚህ ያደርጋችሁ እንደዚህ አድርጋችሁ ብትተኙ ጠዋት ስትነሱ የዛሬ ዓመት ሁሉ የነበረው ማስካራ እና የኩሉን ጥቁር አይናችሁ ወጣችሁ ታገኙታላችሁ። እሱን ይሄንን ሞክሩትና ወሸተሽን ነው ትሉኛላችሁ። ምክንያቱም ታጥብ ያለው ብለን አድርቀን ምናምን ይሄን አድርጋችሁ ስትነሱ የስንት ጊዜ የተቀመጠ ጥቁር ቆሻሻ ምናመጣ አይናችሁ ነጭ ነው የሚሆነውና ካስተር ኦይል ለብዙ ነገር ተጠቅመዋለሁ። ሜንሊ ግን ለፀጉር በጣም ቆንጆ ነው። አሁን ሄልዚ የሆነ ፀጉር እየወጣልኝ ነው። ምን አደርጋለሁ እንዳልኩ ካለኝ ኦይል ጋራ እቀላቅለዋለሁኝ። ሆሆባ ኦይልም ሆነ ኮኮናት ኦይልም ሆነ ከምን ጋራ እንትንለዋለሁኝ። ይሄ እንግዲህ ያው ፀጉሬ አልተሰራ በጣም ኃይለኛ ፀጉር ነው ያለኝ፣ ከዚህ በፊት ብየዋለሁኝ። ግን ካስተር ኦይሉ ዳይሬክት ራሱን ሳታቀጥኑት ባተጠቀሙ ጥሩ ነው። አንደኛ ለብዙ ጊዜ ሆናችኋል፣ ሁለተኛ በጣም ወፍራም ስለሆነ ንጹህ ከምትሉት ቅባት ጋራ አድርጉትና ሊንኩን አስቀምጥላችኋለሁ። ይሄንን አንዴ ብታደርጉት አለው ነው እንደፈለገ ብትቀቡት ራሱ ከ6 እስከ 1 ዓመት የሚቆይ ይመስለኛል። እስኪ እዩትና ሞክሩት። ለብዙ ነገር ለፀጉር ብቻ ሳይሆን ለብዙ ነገር በቃ ቤት ውስጥ መኖር ያለበት ነገር ነው። እስከ ሆድ ድርቀት ድረስ ፒውር እና ኦርጋኒክ ስለሆነ ነው። I will put the link down there. Bye for now.